መጽሐፈ ምሳሌ ምዕራፍ 1 ለእስራኤል የነገሰ የዳዊት ልጅ የሰለሞን ምሳሌዎች። ጥበብና ተግሣጽን ለማወቅ የጥበብንም ቃል ለማወቅ የቃልን መልስ ለመቀበል በእውነት ጽድቅንም ለማወቅ ፍርድንም ለማቃናት ብልሃትን ለየውሃ ይሰጥ ዘንድ ለሕፃናትና ለወጣቶችም አእምሮንና እውቀትን ጠቢብ እነዚህን በመስማት ጥበብን ይጨምራል። አስተዋይ ግን ምክርን ገንዘብ ያደርጋል። ምሳሌንና የተሸሸገውን ነገር የጠቢባን ቃልና እንቆቅልሾች ያውቃል። ምክር ለወጣቶች። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እውቀት ለሚያደርጋት ሁሉ መልካም ናት። እግዚአብሔርን መፍራት የእውቀት መጀመሪያ ነው። ሰነፎች ግን ጥበብና ተግሣጽን ይንቃሉ። ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ትእዛዝ ቸል አትበል። ለራስህ የክብር ዘውድን ለአንገትህም የወርቅ ድሪ ታገኛለህና። ልጄ ሆይ ዝንጉዎች ሰዎች አያስቱ፣ እሽም አትበላቸው። ና ከእኛ ጋር ደምን በማፍሰስ አንድ እንሁን፣ ጻድቅ ሰውንም በምድር እንቅበር ብለው ቢማለዱ በሕይወት ሳለ እንደ ሲኦል እንዋጠው፣ መታሰቢያውንም ከምድር እናጥፋ። ብዙ ሀብቱን እንሰብስብ፣ ከምርኮውም ቤታችንን እንሙላ። ዕጣህን ከእኛ ጋር ጣል፣ ለሁላችንም አንድ ከረጢትና አንድ አቁማዳ ይሁንልን ቢሉ፣ ልጄ ሆይ ከእነርሱ ጋር በመንገድ አትሂድ፣ ከጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደምም ለማፍሰስ ይፈጥናሉና፣ ወጥመድንም ለወፎች በከንቱ የሚያጠምዱ አይደለምና። መግደልን የለመዱ እነርሱ ክፋትን ለራሳቸው ይሰበስባሉ። የኃጢአተኞች ሰዎች አወዳደቃቸው ክፉ ነው። ይህ መንገድ ኃጢአትን ሁሉ ለሚፈጽሙ ነው። ቅሚያቸው ነፍሳቸውን ታጠፋለች። የጥበብ ጥሪ። ጥበብ በጎዳና ትመሰገናለች፣ በአደባባይም ድምጿን ትሰጣለች። በግንብ ድምድማት ትሰብካለች፣ በኃያላን በሮች ታገለግላለች። በከተማ በሮች በድፍረት እንዲህ ትላለች፣ ይህንን ያህል ዘመን የዋህን ጻድቅ ሲከተሉ አያፍሩም። ሰነፎች እስከ መቼ ድረስ ስህተትን ትወዳላችሁ? ሰነፎች ስድብን የሚወዱ ናቸው። ሰነፎችም ሆነው እውቀትን ጠሉ፣ ለሚዘልፏቸው የተመቹ ሆኑ። እነሆ የቃሌን መንፈስ ነግራችኋለሁ፣ ቃሌንም አስተምራችኋለሁ። በጠራ ጊዜ አልሰማችሁኝምና እጄን ዘረጋው፣ ማንም አላስተዋለም። ነገርንም አበዛው፣ አልመለሳችሁልኝም። ምክሬን ሁሉ ናቃችሁ፣ ዘለፋዬንም አልተመለከታችሁትም። ስለዚህ እኔ በጥፋታችሁ እስቃለሁ፣ ጥፋትም በመጣባችሁ ጊዜ ደስ ይለኛል። ጭቅጭቅ በድንገት በመጣባችሁ ጊዜ፣ እንደዚሁም በጥፋታችሁ እንደ አውሎ ንፋስ በመጣባችሁ ጊዜ፣ ችግርና ምርኮ በደረሰባችሁ ጊዜ እኔ ከዚያ አለሁ። ነገር ግን በጠራችሁኝ ጊዜ እኔ አልሰማችሁም። ክፉዎች ይሸሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔርን መፍራትን አልመረጡምና፣ ምክሬን ይመለከቱ ዘንድ አልፈቀዱምና፣ ዘለፋዬንም ሁሉ ንቀዋልና። ስለዚህ የሥራቸው ፍሬ ይበላሉ፣ በራሳቸውም ኃጢአት ይጠግባሉ። አላዋቂዎች አለመመለሳቸው ትገድላቸዋለችና፣ ሰነፎችንም ምርምራቸው ትገድላቸዋለችና። የሚሰማኝ ግን በተስፋ ይኖራል፣ ከክፉም ሁሉ ያለ ድንጋጤ ያርፋል። መጽሐፈ ምሳሌ ምዕራፍ 2 ከጥበብ የሚገኝ በረከት። ልጄ ሆይ ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገ ብትይዛት፣ ጆሮህ ጥበብ ትሰማለች፣ ልብህንም ወደ ማስተዋል ታዘነብላለህ። ልብህንም ልጅህን ለመምከር ታቀርባለህ። ጥበብን ብትጠራት፣ ቃልህንም ለማስተዋል ብትሰጥ፣ እውቀትን በታላቅ ቃል ብትፈልጋት፣ እርሷንም እንደ ብር ብትፈልጋት፣ እርሷም እንደ ተቀበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ አምላክህን ማወቅም ታገኛለህ። እግዚአብሔር ጥበብን ይሰጣልና ከፊቱም እውቀትንና ማስተዋልን ይወጣሉ። እርሱ ቅንነትን ለሚያደርጉ ደህንነትን ያከማቻል፣ በመንገዳቸውም ይቆምላቸዋል። የጽድቅን ጎዳና ይጠብቃል፣ በሚፈሩትንም መንገድ ያነጻል። የዚያን ጊዜ ጻድቅና ፍርድን ታውቃለህ፣ መልካም መንገድህንም ሁሉ ታቃናለህ። ጥበብ ወደ ልብህ በመጣች ጊዜ፣ እውቀትንም ለነፍስ መልካም ክብር በሆነች ጊዜ፣ መልካም ምክር ትጠብቅሃለች፣ የተቀደሰች ማስተዋልም ትጋርድሃለች። አንተን ከክፉ መንገድ ምንም የሚታመን ነገር ከማይናገር ሰውም ታድን ዘንድ፣ እርሱ በጨለማ መንገድ ይሄዱ ዘንድ የቀናውን ጎዳና ለሚተው፣ ክፉ በመስራት ደስ ስለሚላቸው፣ ክፋትንም በመመለስ ሐሴትን ለሚያደርጉ መንገዳቸውንም ጎጻጉጽ አካሄዳቸውንም ጠማማ ለሆኑ ወየውላቸው። ከቀናች መንገድ እንዳያርቁ፣ እውነትንም ለማወቅ
የተለየህ እንዳያደርጉ ልጄ ሆይ በሕፃንነት ትምህርትን የምታስተው ክፉ ምክር አግኝተህ ልጄ ሆይ ቃሌን ጠብቅ። የቃሏን ከምታዘልብ ሌላይቱ ክፉ ሴት ሕፃንነትን ባሏን ከምትተው የእግዚአብሔርን ቃል ኪዳን ከምትረሳ ይጠብቅ ዘንድ ቤቷን በሞት አጠገብ አኖረች። አካሄዷንም ከኃያላን ጋር ወደ ምድር ሲኦል አቀናች። ወደ እርሷ የሚገቡ ሁሉ አይመለሱም፣ ቀና መንገዶችንም አያገኙም፣ ሕይወት ባለው ዘመንም አያገኙም። ቀና መንገዶችን ቢሄዱ ለስላሳ የጻድቅ መንገዶችን ባያገኙ ነበር። ደጋግ ሰዎች በምድር ላይ ይቀመጣሉ፣ ጻድቃንንም በእርሷ ይኖራሉ። የክፉዎች መንገድ ከምድር ላይ ይጠፋሉ፣ አመፀኞችም ከእርሷ ይሰደዳሉ።